ሰላም ጤና ይስጥልኝ እንደምን አላችሁ ውድ የናቪጌት ዩኤስኤ ቻናል ቤተሰቦች እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ርዕሳችን how to build credit history ምን ነው። በአሜሪካ አዲስ ለሆናችሁ በቅርቡ ለመጣችሁ ይህ ቪዲዮ ለእናንተ ነው። መልካም ቆይታ። አሜሪካ መኖር ከጀመራችሁ በኋላ በመጀመሪያው ሳምንት በሁለተኛው ሳምንት ልክ ወደ አሜሪካ እንደመጣችሁ በኋላ ማድረግ ያለባችሁ ነገር ብዙ ነገሮች አሉ። ከዛ ውስጥ ነገሮች አንዱ ክሬዲት ሂስትሪ ቢውልድ ማድረግ፣ ባንክ አካውንት ማውጣት፣ ሶሻል ሴኩሪቲ ማውጣት፣ ብዙ ነገሮች አሉ። ከዛ ውስጥ ዛሬ የምናየው how to build credit history የሚለውን ነገር ነው የምናየው ማለት ነው። አሁን እንግዲህ በዚህ አሜሪካ ነገር ስንኖር ክሬዲት ሂስትሪያችን ወሳኝ ነገር ነው። ብዙ ነገር ለማድረግ ብዙ ነገር ይጠቅመናል። ለምሳሌ ቤት ለመከራየትም ከሆነ ስልክ ለመግዛትም ከሆነ ወይ በስልክ ገዝተን በፕላን ለማድረግ ክሬዲት ሂስትሪያችንን ቼክ ያደርጋሉ። ለስልክ እንኳን ማለት ነው። ብዙም ላይሆን ይችላል ዋጋው ለስልክ የምናወጣው እስከ 500 እስከ 600 ወይም ምን ገዛው ስልክ ይወስነዋል። በእርግጥ ግን ብዙም ያን ቢሆንም ራሱ ቼክ ያደርጋሉ ማለት ነው። እንደገና ደግሞ መኪና ለመግዛትም ከሆነ መኪና ስንገዛ ቼክ መደረጉ ግዴታ ነው። ስለዚህ ዋናው ነገር ምንድነው? ክሬዲት ሂስትሪያችንን ሜንቴን ማድረግ አለብን። ገና ከመጀመራችን ጀምረን ሜንቴን ማድረግ አለብን። አሪፍ እንዲሄድን ማድረግ መቻል አለብን ማለት ነው። ወሳኙ ነገር ይሄ ነው ማለት ነው። አሁን እንግዲህ መጀመሪያ ይሄንን ለማድረግ ስቴፖች አሉት ወይንም ፕሮሲጀሮች ማድረግ መቻል አለብን። አሁን ሶሻል ሴኩሪቲ መጀመሪያ ልክ ወደ አሜሪካ እንደመጣን በመጀመሪያው ሳምንት በቃ ፈርስት ዊክስ ላይ ማድረግ ያለብን ነገር አፕላይ ማድረግ ነው። ወደ ሶሻል ሴኩሪቲ አፕላይ እናደርጋለን። በሁለት ሳምንት ወይንም በሶስት ሳምንት ቁጥሩ ይደርሰናል፣ በፖስታ ይደርሰናል፣ የሶሻል ሴኩሪቲ ካርዳችን ይደርሰናል። ከዛ በኋላ ሌጋሊ መስራት እንችላለን ማለት ነው። ኦኬ ናው ሌትስ ሲ ስቴፕ ባይ ስቴፕስ። ኦኬ አንደኛ ማድረግ ያለብን ምንድነው? ጌት ዮር ሶሻል ሴኩሪቲ ናምበር። ሶሻል ሴኩሪቲ ናምበራችንን ማውጣት መቻል አለብን። እንዴት ነው አፕላይ የምናደርገው የሚለውን ነገር ወደፊት ቪዲዮ እንሰራበታለን። ግን አሁን ሃይላይት ለመስጠት ያክል ሶሻል ሴኩሪቲ ልክ እንደመጣን ወደ አሜሪካ እንደመጣን በመጀመሪያው ሳምንት የምናደርገው ወሳኙ ስራችን ይሄ ነው። በቃ ሶሻል ሴኩሪቲ ላይ መተን ቀጥታ ሄደን አፕላይ እናደርጋለን ለሶሻል ሴኩሪቲ ናምበር። ምንም ክፍያ አይጠይቅም። በነፃ ነው አፕላይ የምናደርገው። ዋኪን ነው፣ አፖይንትመንት መያዝ አያስፈልግም። ቀጥታ ዋኪን ተኪዶ ማውጣት እንችላለን ማለት አፕላይ እናደርጋለን። ከዛ በኋላ በሳምንት ወይ በሁለት ሳምንት ቁጥሩ ይደርሰናል፣ የሶሻል ሴኩሪቲ ቁጥራችን ይደርሰናል፣ በፖስታ ሲመጣለን ያኔ መጠቀም እንችላለን ማለት ነው። ግን የሶሻል ሴኩሪቲ አፕላይ ስናደርግ አድሬሳችንም ወሳኝ መሆን አለበት። ያለንበት ቦታ አድሬስ በስነ ስርዓት ማስገባት መቻል አለብን። ምክንያቱም አንዴ ከጠፋ ወደ ሌላ ቦታ ከሄደ ብዙ ስቴፕ ነው ያለው። እንደገና ማውጣት በጣም ብዙ ስቴፕ ስለሚሆነው በስነ ስርዓት አድሬስ የተቀበለን ሰው ቤት ወይም ሄደን ያረፍንበትን ቤት አድሬስ በስነ ስርዓት ፎርሙ ላይ ማምናት መቻል አለብን ማለት ነው። ይሄን ከተቻለ አሲስት የሚያደርግ ሰው ቢኖርም ጥሩ ነው። ካልሆነም ግን በእርግጠኝነት የምናስገባው አድሬስ ልክ መሆን መቻል አለበት ማለት ነው። ይሄንን ካደረግን በኋላ ሶሻል ሴኩሪቲያችንን እናገኛለን። ልክ ሶሻል ሴኩሪቲያችንን ካገኘን በኋላ አሁን ዓላማችን ምንድነው? ክሬዲት ሂስትሪያችንን ቢውልድ ማድረግ ነው። ስለዚህ ምንድነው ማድረግ ያለብን? ጌት ሴኩር ክሬዲት ካርድ ነው የምናደርገው ማለት ነው። አሁን የተለያዩ ባንኮች አሉ። ካፒታል ዋን ሊሆን ይችላል፣ ዲስከቨሪ ሊሆን ይችላል፣ ቼዝ ባንክ ሊሆን ይችላል፣ ዩኤስ ባንክ፣ ባንክ ኦፍ አሜሪካ የተለያየ ሊሆን ይችላል። ብዙ ቦታ መሄድ ይቻላል። ዲስከቨሪም እሱ አይ ቲንክ ቤተር ነው ለአዲስ ሰዎች አሪፍ ነው። ግን ምን ማድረግ ያለብን አሁን ሴኩር ክሬዲት ካርድ ስናወጣ ምናልባት ከኛ ብር እናስገባለን። የት ነው የምናስገባው? ሴኩር ክሬዲት ካርድ ጋር ከባንኩ ጋር እንነጋገርና 200 ወይም $500 ዲፔንድስ ወይም $300 እንደ ስምምነቱ ነው። ያን ከራሳችን ኪስ አውጥተን ለባንኩ እንሰጣለን ማለት ነው። ከዛ እነዛ ካርዱን ይሰጡናል። ያቺ ካርድ ያላት አማውንት እኛ የሰጠነውን ያክል አማውንት ነው የሚሆነው ማለት ነው። ከዛ ያችን በወር መክፈል አለብን። ያችን ክፍያ ፔመንት አላት። ያችን ፔመንት ሳናዛንፍ ምናምን መክፈል መቻል አለብን ማለት ነው። ያንን ካርድ አፕላይ ስናደርግ እንግዲህ እስከ አፕላይ የምናደርገው አማውንት የተለያየ ነው የሚሆነው። እንደ ምርጫ ይሆናል። አንዳንዴ 500 ሊሆን ይችላል፣ አንዳንዴ 300 ሊሆን ይችላል። በጣም ብዙ ይለያያል ማለት ነው። ስለዚህ አሁን ምንድን ማድረግ ያለብን? መጀመሪያ ከኛ ብር እንሰጣቸዋለን። አካውንት ላይ ክሬዲት ካርዳችን ላይ ይገባልናል። እነሱ እንደ ቪዛ ካርድ ይሰጡናል ማለት ነው። ያ የሚሰጡን ቪዛ ካርድ የ500 ብር ወይንም የ300 ብር
ባላንስ ነው ያለው። ያ ባላንስ የሚወሰነው እኛ ብር በሰጠናቸው መጠን ነው ማለት ነው። ለጊዜው ነው ይሄ። ምክንያቱም ባንኩ አምኖ ገና አዲስ ነን፣ ባንኩ አምኖ ለአንተ ብድር መስጠት አይችልም፣ ወይም ከክሬዲት ካርድ መስጠት አይችልም። ስለዚህ ምንድነው ዋናው ነገር ከራሳችን ብር እንሰጥና ለባንኩ ባንኩ ቪዛ ይሰጠናል፣ ካርድ ይሰጠናል። ስለዚህ እኛ በወርኛ በፐርሰንት ያን ብር እንከፍላለን ማለት ነው። ለተወሰነ ጊዜ ነው ቢውልድ እንዴት ትረስት ለማግኘት ነው እንደዛ የሚያደርግ የሚቻለው። ከዛ በኋላ ላይ ማንኛውንም ካርድ ማውጣት ይቻላል ማለት ነው። ከዛ በኋላ እንግዲህ ያን ካወጣን በኋላ ምን የምንጠቀመውን ያስገባኑ አማውንት ብር አለ። ስለዚህ ያንን ብር ዩዝ ቬሪ ስሞል አማውንት ትንሽ ነገር ነው መጠቀም ያለብን። ምሳሌ 500 300 ካስገባን በቃ 30% መጠቀም መቻል ያለብን ማለት ነው። ያን ባላንሱን በወር ውስጥ ለትንሽ ነገሮች ነው የምንጠቀም ያለብን። ለምሳሌ ለፐርቼስ የምናደርግ ግሮሰሪ ፐርቼስ እናደርግ በትንሹ ሳይበዛ እስከ $90 ምናምን። አሁን ላይ 300 እንኳን ቢሆን ባላንሳችን $100 $90 የሚሆን ነው ማድረግ ያለብን፣ ወይ 120 እንደዚህ ሳይበዛ ማለት ነው መጠቀም ያለብን። ከዛ ያችን በየወሩ ቶሎ መክፈል አለብን። ያወጣናትን ብር በእርግጥ እዛው ላይ ሚኒመም ፔመንት እዛው ስቴትመንቱ ላይ ስለሚመጣልን ያን ጊዜ መክፈል እንችላለን። ግን ምንድነው ማድረግ ያለብን በትንሿ ወጪ እያወጣን የሚወጣውን ብር መክፈል እንችላለን ማለት ነው። አሁን ይሄንን ካደረግን በኋላ ፔመንት በየወሩ እንከፍላለን፣ ያወጣነው ብር እንከፍላለን። ያን ስንከፍል ደግሞ ኦን ታይም ላይ መክፈል መቻል አለብን ማለት ነው። ኦን ታይም ላይ ስንከፍል በወሩ መጨረሻ ላይ ወይም እንደሚመጣበት ጊዜ ይለያያል። በቃ በዛ ሰዓት መክፈል ነው ማለት ነው። ፔይ ኦን ታይም ስንከፍል ምን ከፍለው ኦን ታይም መክፈል አለብን። ኦልዌይስ ፔይ ዘ ፉል አማውንት በቃ ቢፎር ዲው ዴት። ዲው ዴቱ ከመድረሱ በፊት ፉል አማውንት ነው መክፈል አለብን። ምሳሌ በወር ውስጥ $100 ወይም $100 አጠፋን እንበል ለተለያየ ነገር ካጠፋን ፔመንት በወሩ ሲደርስ ፉሉ መክፈል መቻል አለብን ማለት እኛውን ይሄ ግዴታ አይደለም። በእርግጥ ሚኒመም መክፈል ይቻላል፣ ግን ዋናው ዓላማችን ቶሎ ቢውልድ ለማድረግ ነው። ክሬዲት ካርዳችንን ክሬዲት ሂስትሪያችንን ቢውልድ ለማድረግ ፉሉ መክፈል መቻል አለብን ማለት ነው። ሁሌ በቃ ፉል መክፈል አለብን ማለት ነው። ይሄ ክሬዲት ስኮራችንን እንዲያድግ ፋስት እንዲሆን ያደርግልናል። ስለዚህ ኦልዌይስ ምንድነው ማድረግ ያለብን ፉል ፔመንት መክፈል አለብን ማለት ነው። በወር ስንከፍል ፔመንት ዴታችን ሲደርስ ማለት ነው። ከዛ ኪፕ ዩዚንግ ሎው ባላንስ ነው ሁሌ መጠቀም ያለብን። ከ30% በላይ መጠቀም የለብንም። ያለንን ብር 300 የሚሆን $500 የሚሆን ያስገባነው ለሴኩር ክሬዲት ካርድ 30% በላይ መጠቀም የለብንም። በቃ ኦንሊ 30% መጠቀም መቻል አለብን። ያ ቶሎ ለማደግ ቫልዩ አለው። ኦኬ ከዛ በኋላ እንግዲህ መጠበቅ መቻል አለብን። አሁን ይሄንን እስካሁን ያደረግነውን ፕሮሲጀር ተከትለን ከሄድን ከ3 እስከ 6 ወር ባለው ክሬዲት ሂስትሪያችን ጥሩ ይሆናል ማለት ነው። ይሄን ክሬዲት ሂስትሪያችን ጥሩ ከሆነልንና ፔመንታችንን በጊዜ ከከፈልን ሌት ፔመንት ለክሬዲት ሂስትሪያችንን ለማበላሸት ዋናው ነገር ሌት ፔመንት ነው። የሚረሳ ነገር በዘንግተን ረስተነው ፔመንት ዴቱ የክፍያ የመከፍልበት ቀን ከዘገየ ሌት ከሆነን በቃ ደን ቶሎ አያድግልንም። ስለዚህ ማድረግ ያለ ምንድነው ክሬዲት ፔመንታችንን ኦን ታይም እንደውም ቢፎር ዲው ዴት ነው ላይክ 2 ቀን 1 ቀን ቀድመን ከተቻለ ማለት ነው። ፕሮሰስ ከሚሆን ኔክስት ዴይም ስለሚሆን ኦን ታይም ላይ ከመክፈል 2 days ቢፎር ወይም 1 day ቢፎር ብንከፍለው ፉል አማውንቱን የተሻለ ይሆናል ማለት ነው። አሁን ከ3 ወር እስከ 6 ወር በኋላ ይሄንም በጣም በአሪፍ ሁኔታ እስኪደን ከ3 እስከ 6 ወር በኋላ ላይ ምን ይሆንልናል? አሪፍ ክሬዲት ሂስትሪ ይኖረናል ማለት ነው። ጥሩ ይሆንልናል። ከዚህ በኋላ ምንድነው የምናደርግ አፕላይ እናደርጋለን ማለት ነው። ወደ ሬጉላር ክሬዲት ካርድ አፕላይ ማድረግ እንችላለን ማለት ነው። ከዛ በኋላ ኤኒ ባንክ ሄደን ማንኛውም ባንክ ሄደን አፕላይ ስናደርግ ቼክ ሲያደርጉ የኛ ሂስትሪያችንን ምን አለው ይሄ ከዚህ በፊት ይሄ ምን ተጠቅመዋል ምን አለው የሚለውን ቼክ ሲያደርጉ እኛ በእንገዛ ብራችን ባንክ ላይ አስገብተን $300-500 አስገብተን ያችን በየወሩ የከፈልን የተጠቀምን የከፈልን አለማምደንዋል። ሂስትሪያችንን የኛን ትራንዛክሽናችን ተለማምዷል። ስለዚህ ትረስት አለው ባንኩ በእናንተ ላይ ማለት ነው። ከዛ በኋላ ሊሚት አለው። የምትፈልጉት አይነት አማውንት ይሰጣችኋል።
ትጠቀማላችሁ። ከዛ በኋላ የእናንተ ክሬዲት ሂስትሪ አሪፍ ከሆነ በኋላ እንደ ቅድም ከላይ እንዳወራ ነው መኪና ስትገዙ፣ ቤትም ሲገዛ፣ ማንኛውም ነገር ሲገዛ ቼክ የሚደረገው ክሬዲት ሂስትሪ ነው። ዋናው ነገር ይሄ ነው። በቃ ለምን $10 ሚሊዮን አይኖርም? ክሬዲት ሂስትሪ ከሌለ በክሬዲት ሂስትሪ ላይ በጣም አስቸጋሪ ነው የሚሆነው። ዋናው ክሬዲት ሂስትሪ ወሳኝነት አለው ማለት ነው። የዛሬው ቪዲዮ ይህንን ይመስላል። በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። ሰላም ቆዩኝ። አመሰግናለሁ።